በሰሙነ ሕማማት የማይጸለይ ጸሎት አለ? ለምሳሌ በስመ አብ ማለት፣ ማማተብ፣ መልካ መልካ አይጸለይም ይባላል። ይህ እንዴት ይታያል? የማይጸለይ ጸሎት እንኳን የለም። እውነት ለመናገር በተለይ የግል ጸሎት ላይ ውሳኔ አልተላለፈም። አንዳንድ ሰዎች እንዲህ ለማለት የሚያበቃቸው እንትን አለ። በዚህ በግብረ ሕማማት አንድ ውሳኔ አለ። የጸሎት ሃይማኖትን እስከ ሀበ ይብልሃም ይላል። ታመመ ሞተ የሚል አለ አይደለ? ታመመ እስከሚለው ድረስ እስከ ዓርብ ድረስ ማለት ነው። እስከ ዓርብ ድረስ ከሰኞ ጀምሮ አሁን እስከ ዓርብ ድረስ ታመመ እስከሚለው ድረስ ስለኛ ከሰማይ ወረደ ከቅድስት ከእመቤታችን ከቅድስት ሥጋ ነሳ እያልን እንሄድና ከዛ ታመመ ይላል። ሀመም የሚለው ማለት ነው። እስከሱ ድረስ ብላችሁ ተውት ይላል። ያችን መነሻ አድርገው ነው እንግዲህ አንዳንድ ሰዎች ጸሎት አይጸልይም ይሄ ምናምን እንደዚህ የሚል ሀሳብ ለመስጠት ያዳፈራቸው መግቢያ የሆናቸው እሱ ይመስለኛል እንጂ በተለይ በግል ጸሎት ምንም አይነት እንትን የለም፣ የተሰራ ስርዓት የለም። የግል ጸሎት ማንኛውም ሰው የትኛውን ሊጸልይ ይችላል። የማህበር ሲሆን ነው። ይሄም ራሱ የማህበር ላይ ነው። የማህበር ማለት ምንድነው? ግብረ ሕማማት እናነባለን። ጸሎት ሃይማኖት የሚታወጅበት ላይ እስከ ሀበ ይብልሃም ድረስ እንሄድና እናቆማለን ማለት ነው እንጂ ከዛ ውጭ በግል ጸሎት ላይ ይሄን ጸልዩ እናትጸልዩ ተብሎ የተላለፈ ትእዛዝ የለም። አሁን ቅዳሴም ቢሆን የጋራ ቅዳሴ ነው። መስዋዕት ለመሰዋት ገብተን የምንጸልየው በጋራ የምንጸልየው ጸሎት ነው እንጂ በግሉ ቅዳሴ ማርያም ቅዳሴ ጊዜ የሚጸልይ ሰው ቢኖር አይጸልይም ማለት አይደለም። በግሉ ማንኛውም ሰው ሊጸልይ ይችላል። ምክንያቱም በግል ጸሎት ላይ የተሰራ ስርዓት ስለሌለ ነው። በአጠቃላይ አሁን ያ ማለት አሁን በማህበር በሶሻል ሚዲያ ላይ ባሉት መንፈሳዊ ግሩፖች አዳራሽ ላይ ባሉ መርሃ ግብራት ቢኖሩ በእነዚህ መጸለይ ይቻል ይሆን? በእርግጥ አሁን በዚህ ወቅት ያለ የማህበር ጸሎት ግብረ ሕማማት ነው። እኛ አሁን በማህሌት በቤተክርስቲያን የሚታወቀው ሌላ የለም። ምህላም የላትም ቤተክርስቲያን፣ ቅዳሴ የላትም፣ ኪዳን የላትም። የማህበር ጸሎት ብላ የምታስበው በዚህ ሰዓት የእንትኑ ነው የግብረ ሕማማት የሚነበብበትን ቦታ ነው። ሌላ የማህበር ጸሎት በዚህ ሰዓት ያለ አይመስለኝም። ካለም እንኳን የተለየ ራሱን የቻለ ስርዓት የተሰራለት ምንም አይነት የማህበር ጸሎት የለም።